ሻሎም። ይህ የመጽሐፍ ቅዱሳዊው ዕብራይስጥ መሰረታዊያን በአማርኛ እያጠናን ያለንበት ኮርስ ነው። በዚህ ኮርስ በቅድሚያ የዕብራይስጥን ፊደላት ለመመልከት ሞክረናል። አሁን ደግሞ በሁለተኛው የዚህ ኮርስ ምዕራፍ የዕብራይስጥን አናባቢዎች እያየን ይህ የዚህ የሁለተኛው ምዕራፍ ሶስተኛው ክፍል ነው። በመጀመሪያው ክፍል አጠቃላይ ስለ አናባቢዎች ጠቅለል ያለ መግቢያ ይዘን ነበር የተነሳ ነው። በሁለተኛው ክፍል ላይ ደግሞ ወደ 22 የሚጠጉ አናባቢዎችን በስማቸው ደግሞም የሚፈጥሩትንም ድምፅ ጨምረን ተመልክተናል። በዚህ ደግሞ በክፍል 3 እንደገና ለትምህርታችንም እንዲረዳን ድግግሞሽ ይኖረዋል። ምንድነው የምናደርገው? በርዝመታቸው በጣም ረጅም፣ አጭር እና በጣም አጭር ተብለው ይከፈላሉ እና እንደዚሁም ደግሞ በድምፅ አይነቶቻቸው የሚከፋፈሉበትን ሁኔታ የምናይ ይሆናል። እንግዲህ በቅድሚያ የምንመለከተው ከርዝማኔያቸው አንጻር ይሆናል። እንግዲህ በአማርኛችን እንደ መማራችን መጠን ከአማርኛችን ጋር እያገናኘን ከግዕዝ አማርኛ ጋር እያገናኘን ለማየት እንሞክራለን። እዚህ ጋር እንደምታዩት እንግዲህ በመጀመሪያ ፊደል ስንቆጥር አንስቼ እንደነበረው ይሄ አቦጊዳ ሄውዞ የሚለው የዕብራይስጥ ፊደል ቅደም ተከተል ነው ብዬ ተናግሬ ነበር። አበገደ ሐወዘ። አዎ በትክክልም እሱን አይተናል። አሌፍ፣ ቤት፣ ጊሜል፣ ዳሌት፣ ሄ፣ ዋው፣ ዛይን እስከሚለው ድረስ ያላቸውን አንድ አይነት የሆነ ቅደም ተከተል ተመልክተናል። በአቦጊዳ ሄውዞ የፊደል ገበታ ላይ ደግሞ ወደ ጎን ያለውን ስንመለከት አቡጊዳ ሄውዞ የሚል ነው። እነዚህ ደግሞ የዕብራይስጥን አናባቢዎችም ጭምር የሚያመለክቱ መሆናቸውን እንመለከታለን። እንግዲህ በቅድሚያ በጣም ረጅም የሚባሉት አናባቢዎች የትኞቹ ናቸው ያለን እንደሆነ በጣም ረጅም የሚባሉት አናባቢዎች ከምንባብ እናቶች ጋር አብረው የሚመጡ ናቸው። እንግዲህ የዕብራይስጥን የአናባቢዎች ታሪክ በምናጠናበት ጊዜ የዕብራይስጥ 22ቱም ፊደላት ተነባቢ ናቸው። ግን እነዚህ ተናባቢዎቿ ድምፅ እንዲያወጡ አናባቢ ያስፈልጋቸዋል እና ወደ 900 ዓመተ ዓለም አካባቢ 3 ፊደላት ድርብ ሚና መጫወት ጀምረው ነበር። እንደ ተናባቢም እንደ አናባቢም ሚና መጫወት ጀምረው ነበር። እንግዲህ የትኞቹ ናቸው ካልን ሄ አንዱ ነው። ከዛ ደግሞ ቫቭ ወይም ዋው ሌላው ነው። ከዛ ደግሞ ዮድ ሌላው ነው። እነዚህ 3ቱ ነበሩ። ስለዚህ እነዚህ 3ቱ ሌሎች ነጠብጣብና ጭረት በኋላ ከተጨመሩት አናባቢዎች ጋር ሲጣመሩ የሚፈጥሩት በጣም ረዥም የሚባለውን የአናባቢ ክፍል ይሆናል። እንግዲህ የትኞቹ ናቸው ካልን እነሱን እያየን እንሄዳለን። እዚህ ጋር እንግዲህ እንደምትመለከቱት ቡ ከሚለው ጋር ከቤት ጋር አብሮ የመጣው ይሄ አናባቢ ሹሩቅ ይባላል። ቡ ሹሩቅ ይባላል። ሹሩቅ ቡ ነው። ይህን ቀደም ብለን አይተናል። ከዛ ደግሞ ዳ ስንሄድ እዚህ ጋር ከዳሌት ጋር ቃማጽ አለ። እዚህ ጋር ሄ አለ። ቃማጽ ሄ ዳ የሚል ድምፅ ይፈጥራል። እንደገና ደግሞ አሁንም ከዳሌት ጋር ፓታህ ሄ አለ። እሱም ዳ የሚል ድምፅ ይፈጥራል። ስለዚህ እነዚህ ደግሞ ዳ ናቸው። ስለዚህ ቡን አይተናል፣ ዳን አይተናል። በመሃል ያለፍኩት ደግሞ ጊ አለ። እዚህ ጋር ጊ ቡጊ ጊ። ይሄ ደግሞ ከጊሜል ጋር ነው። ኺሬቅ ዮድ ይባላል። ኺሪቅ ዮድ። ኺሪቅ ኢ የሚል ድምፅ አለው። ከዮድ ጋር ሲመጣ ኺሪቅ ዮድ ይሆናል ማለት ነው። ከዛ እንግዲህ በዛ ያሉት ወደ 4 የሚጠጉ የምናየው ሄ ለሚለው ድምፅ የሚመጡ አናባቢዎች ናቸው። ጼሬ ዮድ አለ። እዚህ ጋር እንደምታዩት 2ቱ እና ዮድ ጼሬ ዮድ። ከዛስ ደግሞ ሴጎል ዮድ የሚባል ደግሞ እናገኛለን። ሁለቱም ሄ የሚል ድምፅ ይሰጣሉ። ከዛ ደግሞ እንደገና ጼሬ ሄ እና ሴጎል ሄ አሉ። ይሄም ሄ የሚል ድምፅ ይሰጠናል። ከዛ ቀጥለን የምናገኘው ደግሞ ሆሌም ቫቭ የሚባለው ነው፣ ወይም ሆላም ቫቭ የሚባለው ነው። ኦ የሚል ድምፅ አለው። ዞ። ስለዚህ ይሄ ቡ ነው ሹሩቅ፣ ጊ ነው ኺሬቅ ዮድ፣ ዳ ቃማጽ ሄ ፓታኼ ዳ። ከዛ ደግሞ ሄ ደግሞ ጼሬ ዮድ ሴጎል ዮድ ጼሬ ሄ ሴጎል ሄ የሚል ድምፅ ይሰጡናል።
ከዛ በመጨረሻ ደግሞ የምናየው ዞ ነው። ሆለም ዋው ነው። ስለዚህ እንግዲህ ልብ እንበል። እዚህ ጋር ሌላ ልብ ማለት ያለብን ነገር ቢኖር ምንድን ነው? እነዚህ በሄ ማብቂያ ላይ የሚመጡ አናባቢዎች ሁል ጊዜ በቃል መጨረሻ ላይ ነው የሚመጡት። እነዚህ ሌሎቹ በቃል መጀመሪያ ማዕከል ላይ ልናገኛቸው እንችላለን። እነዚህ ግን በቃል መጨረሻ ላይ የሚመጡ እንደሆኑ ልብ እንላለን ማለት ነው። ይሄ በጣም ረጅም የሚባሉት ናቸው። ቀጥለን የምናየው ደግሞ ረዥም የሚባሉትን ነው። 3 አሉ። እዚህ ጋር እንደምታዩት የተከበቡት 3 አሉ። እነዚህ ደግሞ ከዳ ስር የምናስቀምጠው ቃማጽ አለ ዳ። ከዛ ደግሞ ከሄ ስር ያስቀመጥነው ጼሬ አለ። ከዛ ደግሞ ከዞ ስር ያስቀመጥነው ሆላም አለ። ስለዚህ ቃማጽ፣ ጼሬና ደግሞም ሆላም እነዚህ ረዥም ተብለው የሚታወቁ አናባቢዎች ናቸው። ቃማጽ፣ ጼሬ፣ ሆለም፣ ዳ፣ ሄ፣ ዞ። ከዛ በመቀጠል ደግሞ የምናገኘው አጭር የሚባሉትን አናባቢዎች ነው። እዚህ ጋር እነዚህን አጭር አናባቢዎች ስትመለከቱ ከቡ እንጀምራለን። ቡ እዚህ ጋር የምታዩት ቂቡጽ ይባላል ወይም ቁቡጽ ብለን እናነባዋለን። ቡ ቁ ኡ ከማን ጋር ነው አብሮ የሚሄደው? ከቡ ከላይ ካየነው ከሹሩቅ ጋር አብሮ ይሄዳል። ይሄ ቁቡጽ ነው። ከዛ ደግሞ ኺሬቅ ብቻውን ያለ ዮድ በሚሆንበት ጊዜ እሱም አጭር አናባቢ ይሆንና ጊ የሚል ድምፅ ያወጣል። ከዛ ደግሞ ፓታህ ዳ የሚል ድምፅ ያወጣል። እሱም አጭር አናባቢ ነው። ሴጎል ብቻውን ሲሆን እንደዚህ ሴጎል ሄ ወይም ደግሞ ሴጎል ዮድ ሳይሆን ሴጎል ብቻው ነው ሲመጣ እሱም ሄ አጭር አናባቢ ይሆናል። በመቀጠል ደግሞ ከቃማጽ ጋር ተመሳሳይ የሆነው ቃማጽ ቀታን የሚባለው እሱ ደግሞ ኦ የሚል አጭር ድምፅ አለው። እሱም ዞ ይሆናል ማለት ነው። ስለዚህ ቁቡጽ፣ ኺሬቅ፣ ፓታህ፣ ሴጎል እና ቃማጽ ቀታን እነዚህ የአጭር ተርታ ውስጥ የሚመደቡ ናቸው። ቡ፣ ጊ፣ ዳ፣ ሄ፣ ዞ። በመጨረሻ ደግሞ የምናያቸው በጣም አጭር የሚባሉት ናቸው። እነዚህ ደግሞ በጣም አጭር የሚባሉት እዚህ ጋር ኻታፍ የሚባሉት ናቸው እና ሽዋ አለ። ስለዚህ ለምሳሌ እዚህ ጋር ይሄ ኻታፍ ፓታህ ይባላል። ኻታፍ ፓታህ አ አጭር አ ድምፅ ይሰጣል። ከዛ ደግሞ ይሄኛው ደግሞ ኻታፍ ሴጎል ይባላል። ሄ አጭር ድምፅ ይሰጣል። እንደዚሁም ደግሞ ይሄኛው ሽዋ ድምፅ ያለው ሽዋ ሲሆን ው የሚለውን ያመጣል። ው አጭር ድምፅ ይኖረዋል። ከዛ በመጨረሻ ደግሞ ኻታፍ ቃማጽ ሲሆን ደግሞ እሱ ሆ የሚል ድምፅ ይሰጣል ማለት ነው። ስለዚህ እነዚህ እንግዲህ አጭር በጣም አጭር የሚባሉት መሆናቸውን እናገኛለን ማለት ነው። እንግዲህ ይሄ በአጭር ረጅም በጣም አጭር ብለን ያየነው ነው። በመደብ ደረጃ ደግሞ የአ መደብ አናባቢዎች፣ የኢ መደብ አናባቢዎች እና የኡ መደብ አናባቢዎች ተብለው ይከፈላሉ። የአ መደብ አናባቢዎች የሚባሉት እንግዲህ እዚህ ጋር ማየት ትችላላችሁ። ይሄው ኻታፍ ፓታህ አለ፣ አ ነው። ይሄ ፓታህ ብቻ ነው፣ ባ ነው። ይሄኛው ደግሞ ቃማጽ ነው፣ ጋ ነው። ከዛ ደግሞ ከዛው ከአ ጋር አብሮ የሚሄድ ዳ አለ። እዚህ ፓታህ ሄ ነው። ይሄ ደግሞ ቃማጽ ሄ ነው፣ ሃ የሚላለው። ስለዚህ አ ባ ጋ ዳ ሃ ብለን እንይዛቸዋለን። ከዛ ደግሞ የኢ መደብ አናባቢዎች የሚባሉ ደግሞ አሉ። የኢ መደብ አናባቢዎች ደግሞ ድምፅ ያለውን ሽዋ ጨምሮ ው፣ ከዛ ሴጎል ዜ፣ ከዛ ኻታፍ ሴጎል ኼ፣ ከዛ ጼሬ ቴ፣ ከዛ ኺሪቅ ዮድ ከሂሪቅ ጋር ይ። ይሄ ደግሞ ኺሬቅ ዮድ ሲሆን ደግሞ ኪ፣ ጼሬ ዮድ ሲሆን ሊ፣ ከዛ ደግሞ ኺሬቅ ዮድ ሲሆን ሚ፣ ሴጎል ሄ ሲሆን ኔ። ይሄኛው ደግሞ ከሳሜክ ጋር የመጣው ጼሬ ሄ ሲሆን ሴ ይሆናሉ። እነዚህ በሙሉ የኢ መደብ አናባቢዎች ይባላሉ። የነዚህን ያካትታል። የመጨረሻው የኡ መደብ አናባቢዎች የሚባሉት ናቸው። ኦንም ይጨምራል። እዚህ ጋር ኻታፍ ቃማጽ አለ ኦ፣ ከዛ እዚህ ሆላም አለ ፖ ወይም ፎ፣
ከዛ ከጻዴ ጋር የመጣው ደግሞ ሆሌም ቫቭ ነው ጾ። እችኛዋ ቃማጽ ቀታናት፣ ስለዚህ እንደ ኦ ነው የምትነበበው ቆ። ከዛ ደግሞ ሆሌም ሄ አለ ሮ። ከዛ ደግሞ ሽሩቅ አለ እሱ ደግሞ ሱ። ከዛ በመጨረሻ ደግሞ ቁቡጽ እናገኛለን እዚህ ጋር ቱ ይሆናል ማለት ነው። ስለዚህ እነዚህንም ሁሉ አንድ ላይ በምናመጣቸው ጊዜ የአ መደብ የኢ መደብ እና የኡ መደብ አናባቢዎች ይሆናሉ ማለት ነው። ምናልባት ከረጅም አናባቢዎች ጋር እዚህ ጋር አንድ ልንጨምረው የሚገባን ሆሌም ቫቭ አለ። ስለዚህ ዛይንን እንጽፍና እዚህ ጋር ሆሌም አድርገን እዚች ጋር ከላይ ስናደርግ ይሄም ዞ ይሆናል። ይሄም አንደኛው ረጅም አናባቢ ነው ማለት ነው። ስለዚህ ረጅም አናባቢዎችና ደግሞ በድምፃቸው በሚያወጡት መደብ የተከፋፈሉትን አይተናል ማለት ነው። እንግዲህ ለማጠቃለል ያህል በዋናነት ሌላ ልናይ የምንችለው በአናባቢዎች ዙሪያ በአጻጻፋቸው ነው። ለምሳሌ ይህም ሌላ ጥሩ ማጥኛ ሊሆነን ይችላል። በሄ ስር ስንት አናባቢዎች አሉ? በዮድ ስር ስንት አናባቢዎች አሉ? በዋው ስር ስንት አናባቢዎች አሉ ብለን ልናይ እንችላለን። በሄ ስር ያሉትን አናባቢዎች ስንመለከት ከምን እንጀምራለን? ከቃሜጽ ሄ እንጀምራለን። ከዛ ደግሞ ፓታህ ሄ አለን። እንደገና ደግሞ ጼሬ ሁለቱ ነጥቦች ጼሬ ሄ አለን። እንደገና ደግሞ ሴጎል እዚህ ጋር እንደምታዩት እነዚህ 3 ነጥቦች እንደዚህ ሆነው ከጎን ሄ ሲመጣ ደግሞ የሚመጣለን። እንግዲህ እነዚህ በሙሉ ከታች ያሉ ናቸው ስትመለከቱ። ከዛ ደግሞ ከሄ ጋር ሌላ የሚመጣ ምን አለን? ሆላም ሄ አለን እንደዚህ። ስለዚህ ሄ ነው እንግዲህ ብዙ ይዞ የሚመጣው። እዚህ ጋር እንደምታዩት 1 2 3 4 5 አለ በሄ ስር ያሉ አናባቢዎች አ ኤ ኦ የሚመጡ ናቸው ማለት ነው። ከዮድ ጋር የሚመጡ ስንት አናባቢዎች አሉ ካልን ከዮድ ጋር የሚመጡት በመጀመሪያ እንደው ከዚህ ጋር ጎን ለጎን እያደረግናቸው ለመሄድ ብንፈልግ ኺሬቅ ዮድ አለ ኢ የሚለው ነው። ከዛ ደግሞ ጼሬ ዮድ አለን ይሄም ኤ የሚል ነው። ከዛ ደግሞ ሴጎል 3ቱን ነጥቦች አድርገን ከዛ በኋላ ዮድን በጎን ስናደርግ የምናገኘው 3ቱ ደግሞ ከማን ጋር የሚመጡ ናቸው? ከዮድ ጋር የሚመጡ ናቸው። ከዮድ ጋር የሚመጡ ይሄኛው 5 አለው፣ ይሄኛው ደግሞ 3 አለው። ከዋው ጋር የሚመጡ ደግሞ ስንት ናቸው ካለን 2 ብቻ ሆነው እናገኛቸዋለን። አንደኛው ከጎን ነጥቡ ሲመጣ ሽሩቅ የሚባለው ነው። ሌላኛው ደግሞ ከላይ ነጥቡ ሲመጣ የሚሆነው ነው። እሱ ደግሞ ሆላም ዋው የሚባለው ነው። ሽሩቅ ኡ ነው፣ ሆላም ዋው ደግሞ ኦ ነው። ስለዚህ እንግዲህ አጠቃላይ እዚህ ጋር ስንት አገኘን ማለት ነው? 5 አለን፣ 3 አለን፣ 8 ማለት ነው። ሲደመር 2 10። ስለዚህ እነዚህ ረጅም የሚባሉት አናባቢዎች ከምንባብ እናቶች ጋር አብረው የሚመጡት አጠቃላይ ወደ 10 መሆናቸውን እዚህ ጋር ልብ ብለን ልናጤን ያስፈልገናል ማለት ነው። ከዛ በኋላስ እነማን አሉን ቀጥለን ብለን በምናይበት ጊዜ በ2 ልንከፍላቸው በ3 ልንከፍላቸው እንችላለን። አንደኛ የነጠብጣብ አናባቢዎች አሉ፣ ከነጥብ ጋር አብረው የሚመጡ ናቸው። ሁለተኛው ደግሞ ከጭረት ጋር አብረው የሚመጡ ናቸው፣ ከጭረት። ከዛ ደግሞ ሶስተኛው ደግሞ የሁለቱ ድምር ውጤት ናቸው። ነጠብጣብና ጭረት አንድ ላይ ሆነው የሚፈጥሯቸው ናቸው። እንደዛ ብለን ልንይዛቸው እንችላለን። እስቲ በነጠብጣቦቹ እንጀምር። ከነጠብጣቦቹ ስንጀምር አንድ ነጥብ ብቻ ሆኖ ከታች በሚመጣበት ጊዜ ምን እንለዋለን? ያንን ኺሪቅ ይባላል። ከታች ነው የመጣው፣ ፊደሉ ከላይ ነው፣ እሱ ከታች ነው፣ እሱ ኺሪቅ ይባላል። እንደገና ደግሞ አንድ ነጥብ ብቻ ሆኖ ከላይ በሚመጣበት ጊዜ እንደዚህ ደግሞ እሱ ምን ይባላል? ሆላም ይባላል። ይሄ ኢ ነው፣ ይሄ ደግሞ ኦ ነው። ከዛ ቀጥለን ደግሞ የምናገኘው የነጥብ አናባቢ ነጥቦቹ ከታች ሆነው 2 ሲሆኑ ነው። እንደዚህ 2 ሲሆኑ እሱ ደግሞ ጼሬ ይባላል። ኤ የሚል ድምፅ ያወጣል።
ከዛ ደግሞ አሁንም ከነጥብ ጋር የተገናኘ የምናገኘው ፊደሉ ከላይ ሆኖ ነጥቡ ከታች ሆኖ እንዲህ 3 ነጥቦች እንደዚህ ሰርተው በሚመጡበት ጊዜ እሱ ደግሞ ይሄ ጼሬ ነው። ይሄኛው ደግሞ ሴጎል ይባላል። ሴጎል ይሆናል። ኤ ነው። ሴጎል ኤ፣ ጼሬ ኤ፣ ሆላም ኦ፣ ይሄኛው ደግሞ ኺሪቅ ኢ ይሆናል ማለት ነው። ስለዚህ ስንት የነጥብ አናባቢዎች አሉን? 4 የነጥብ አናባቢዎች እንዳሉን እዚህ ጋር እንመለከታለን ማለት ነው። ከ4 የነጥብ አናባቢዎች በኋላ ደግሞ የጭረት አናባቢዎች ስንት አሉን ብለን ደግሞ ወደ ጭረቶቹ እንምጣ። ወደ ጭረቶቹ በምንመጣበት ጊዜ የጭረት አናባቢ አንድ ፊደሉ እንደዚህ ሆኖ አንድ መስመር ብቻ ከታች ሲሰመርበት የምናገኘው ፓታህ የሚባለው ነው፣ አ ነው። ከዛ ደግሞ ሌላ የጭረት አናባቢ ያለን ደግሞ እንደዚህ አንድ መስመር ብቻ ይሰመርና ግን ከታች እንዲህ እንደ ፐ አይነት በሚሆንበት ጊዜ ደግሞ እሱም ቃማጽ ይባላል፣ አ ነው። ወይም ደግሞ ቃማጽ ቀታን ኦ የሚል ድምፅ ሊያወጣ ይችላል ማለት ነው። እንደ 2 ይቆጠራል። ቅርጹ አንድ ነው፣ ድምፁ ግን 2 አይነት ስለሆነ ማለት ነው። ሌላ እዚህ የነጥብ ላይ አንድ ልንጨምረው የሚገባን 1 2 3 4 5ኛ አድርገን ልንጨምረው የሚገባን የነጥብ ላይ ከታች 2 ነጥብ ያለው ነው። እሱም ሼዋ ይባላል። ሼዋ ይባላል። አጭር ነው፣ ግን የነጥብ አናባቢ እ የሚል ድምፅ የሚሰጠን ነው። አሁን ደግሞ ሁለቱን አንድ ላይ አድርገን ልንመለከት ነው። ነጥብና ጭረት አንድ ላይ ሲመጡ የሚሰጡ 3 አይነት አናባቢዎች አሉን። ሁሉም ስትመለከቷቸው እነዚህን 2 ነጥቦች የያዙ ናቸው። 2 ነጥብ ከፊት ያደርጉና ከዛ በኋላ ደግሞ እነዚህን አንደኛው ፓታህን ይወስዳል። ምናልባት ቀለሙን ለመቀየር አረንጓዴ ፓታህን ይወስዳል። አንደኛው ቃማጽን ይወስዳል። አንደኛው ደግሞ እችኛዋን ሴጎልን ይወስዳል። ስለዚህ የሁለቱ ጥምር ይሆናሉ። እዚህ ጋር በተለይ ጭረትና ነጠብጣብ አለ። እዚህ ጋር ጭረትና እንደዚሁም ደግሞ ነጠብጣብ አለ። ምናልባት ይሄ ሙሉ በሙሉ ጭረት ስለሆነ እሱንም ከዚህኛው መደብ ልንመድበው እንችላለን። በሙሉ ነጠብጣብ ስለሆነ 2 ነጠብጣብና እንደገና 3ኛም ነጠብጣብ ጨምሮ ይዞ ስለሚመጣ እንግዲህ በአጠቃላይ ስንት ነጠብጣቦች አሉን ካልን ይሄው ከታች 1 ነጥብ በሚሆንበት ጊዜ 1፣ ከላይ 1 ነጥብ በሚሆንበት ጊዜ ኺሪቅ ሆላም፣ ከዛ ደግሞ ከጎን 2 ነጥብ ሲሆን ጼሬ፣ ከታች 3 ነጥብ ሲሆን ሴጎል፣ እንደገና ደግሞ ከታች 2 ነጥብ በሚሆንበት ጊዜ በቁመናው ሼዋ፣ እንደገና ደግሞ የነጥቦች የ2 ነጥብና የሴጎል አንድ ላይ መሆን የሚፈጥረው ኻታፍ ሴጎል የሚባለው 6 አሉን ማለት ነው። ነጠብጣቦችን በተመለከተ 6 ነጠብጣብ አሉን። እንደገና ደግሞ በጭረት የተቀመጡ ደግሞ እዚህ ጋር እንደምታዩት 2 አሉን፣ ፓታህና እንደገና ደግሞ ቃማጽ አሉን። እንደገና ደግሞ የነጠብጣብና የጭረት ደግሞ ውህድ የሆኑ እነዚህ 7ና 8 ልንላቸው እንችላለን። እነዚህ ደግሞ 9ና 10 ሆነው ያሉ እንዳሉ እናያለን ማለት ነው። ስለዚህ 10 ቅርጾች በዚህ በኩል እናገኛለን። በዚህ በኩል 10 ቅርጾች 20 ቅርጾች አሉን ማለት ነው። በአጠቃላይ በዕብራይስጥ አናባቢዎች 20 ቅርጾች አሉን። ነገር ግን 2 ቅርጾች 2 አይነት ድምፅ ሊኖራቸው እንደሚችል በማወቅ ወደ 22 እናደርሳቸዋለን። እነዚህም ቅርጾች የትኞቹ ናቸው ካልን ይሄ ቅርጽ ፐ የሚመስለው ቃማጽ ሊሆን ይችላል፣ ወይም ቃማጽ ቀታን ሊሆን ይችላል። ሌላኛው ደግሞ 2 አይነት የድምፅ ዋጋ ሊኖረው የሚችለው ይሄ ነው፣ ሽዋ ይባላል። አንደኛው ድምፅ ያለው ሽዋ ሲሆን፣ ሁለተኛው ደግሞ ድምፅ አልባ ሽዋ ሲሆን የሚመጣ ነው። ስለዚህ እንግዲህ በአጠቃላይ የዕብራይስጥ አናባቢዎች በእንዲህ መልኩ ልናጠናቸው ልንማራቸው እንችላለን። ይህም ቪዲዮ ደጋግመን በማየት ድምፃቸውን፣ ቅርጻቸውን በማጥናት የበለጠ ተጠቃሚ እንድንሆን ደግሞ እናደፋፍራቸዋለን። መልካም ጥናት።